ቤተክርስቲያን ያለው ሰላም ግን ደስ አይል በጣም ደስ የሚለው ማርያም። እኔ በቃ ብቸኝነት ሲሰማኝ የሆነ ነገር ስፈልግ ምናምን ማሰብ ስፈልግ ምናምን ብቻዬን ሆኜ እዚህ ቁጭ ብዬ ነው የምቆየውና በጣም ደስ የሚል ቦታ ነው። ለዛ ነው ዛሬ እዚህ ይዤ የመጣሁት እና ውለታ እየበዛብኝ ነው። እንዴት እንደምከፍልህ አላውቅም። ሰብሰብ አድርገሽ አንድ ላይ ትከፍይኛለሽ። እንግዲህ ማንም ሰው ለኔ እዚህ ነው ያለ የተጨነቀልኝ ሰው የለም ነበር። ያላችሁ ወይኔ ደግሞ ረስቸው እንቻሽ ኮሜንት ላይ ማተብ ምናምን ብለው ሲያወሩ ሰምቼ ከገዛውልሽ ቆየው እና አንተ ደግሞ ማለት ነው አፍቶብኝ ነበረ ማርያም ማተብ ገዝቼላታለሁ ማለት ነው። በጣም ነው ተማም። ስለዚህ አንዳንድ ጊዜ ህይወታችን ላይ የሚመጡ እንግዳ ነገሮችን ቢሆኑ ከእግዚአብሔር ሊሆኑ ስለሚችሉ እግዚአብሔርን አመስግነሽና በጸሎት ጠይቀሽ ያን ነገር ማድረግ ትችላለሽ ማለት ነውና ተስፋ እንዳትቆርጪ። አሁን የነን ታሪክ ምነግርሽ በቃ እግዚአብሔር ላይ ያለሽን ተስፋ እንዳትቆርጪ፣ እግዚአብሔር ላይ ያለሽን እምነት እንዳታጪ። ሰዎች ናቸው። የሰው ልጅ ነው። ሁላችንም የሰው ልጆች ደካሞች ነን። ደካማ ያልሆነው አንድ እግዚአብሔር፣ አንድ ፈጣሪ ብቻ ነው። ተረድተሽኛል አይደል? ስለዚህ ሰላም ውድና የተከበራችሁ የቢቢቲዩ ቤተሰቦች እንዴት አላችሁ? እግዚአብሔር ይመስገን እንደ ሁል ጊዜው እኔ በጣም ደህና ነኝ። እንግዲህ ከብሌን ጋር ዛሬ ዴይ 4 ደርሰናል። 4ኛ ቀናችንን የት ምናሳልፍ ይመስላችኋል? ቪዲዮን ከማየታችሁ በፊት ሐሳብ አስተያየታችሁን ኮሜንት ላይ እንግዲህ ባለፈው ቪዲዮ ላይ አይታችኋል። ፕራንክ አድርጋኛለች። እኔ ግን እንደሷ ክፉ አይደለሁም። ፕራንክ ላረጋት አይደለም የመጣሁት ዛሬ ያው ዴይ 4ን ቤተክርስቲያን እንድናሳልፍ ቤተክርስቲያን ውስጥ አንዳንድ ነገሮችን እንድናወራ ምናምን ነው ዛሬ የጠራዋት። ቤተክርስቲያን እንደምንሄድ ነግሬያታለሁ። ነጠላ ለብሰሽ ነይ ብያታለሁ። እንግዲህ ብሌን ስትመጣ አብረን ቤተክርስቲያን ሄደን እሷን ሊያጠነክራት እሷን ሊያበረታት የሚችል ተስፋ እንዲሰጣት የሚችል አንዳንድ ነገሮችን ቤተክርስቲያን ቁጭ ብለን እናወራለን። ይሄ ነገር በነገራችሁ ላይ ለብሌን ብቻ አይደለም፣ ሁላችንም በእንደዚህ አይነት ነገር ውስጥ ላለን ለሁላችንም ቤተሰቦቻችን የሚሆን ነው። ስለዚህ ትማሩበታላችሁ። የምንሰራቸው ቪዲዮዎች እኛም ብቻ የሚያስተምሩ ለእኛ ህይወት ብቻ የሚጠቅሙ ወይም ደግሞ አብሮ ላለ ሰው ብቻ የሚሆን ነገር አይደለም። ለሁላችንም የሚጠቅም የሚረዳ ሀሳቦችን ካየናቸው ሌሎችም ዩቲዩቦች ላይ የሚለቀቁ ነገሮች ለሁላችንም የሚሆኑ ነገሮች ናቸውና እናንተም ልትማሩበት ትችላላችሁ ብዬ ስላሰብኩ ነው ይሄንን ነገር ያደረኩት። ዛሬ ቤተክርስቲያን እንግዲህ አብረን ገብተን አንዳንድ ነገሮችን እናወራለን፣ ከእሷ ጋር እንጫወታለን። እሷም እንድትጠነክር እንድትበረታ የሚያረጋትን ነገር እንመክራታለን። እኔ ያው ከእሷ የተሻልኩ ሰው ሆኜ ሳይሆን የመመክራት ቢያንስ እሷ አሁን እያለፈችበት ያለችውን ነገር አልፌበት ስለነበረ ያንን ነገር ለመናገር እንጂ እኔ ከብሌን የጠነከርኩ ወይም ደግሞ የበረታው ሰው ሆኜ አይደለም፣ ወይም ደግሞ ከእሷ የተሻለ ሰው ሆኜ አይደለም ይህንን ነገር እየነገርኳት ያለሁት። ስለዚህ ቤተሰቦች ዛሬ እንግዲህ ትምጣና ቤተክርስቲያን ገብተን ያለውን ነገር በቪዲዮ ታዩታላችሁ። እንግዲህ ያው እየጠበቅኳት ነው። ሰው ቤተክርስቲያን ለመግባት ቤተክርስቲያን ለመሄድ ያረፍዳል። እውነት እኔ የእሷ ማርፈድ እኔ እንጃ እኔ እንዴት ብዬ እንደማስረዳ። እኔ አንድ ቀን ሳረፍድ እንዴት እንደምትሆን ታውቃላችሁ። እሷ ግን በየቀጠሯችን እያረፈደች ነው የምትመጣው። ግን ያው ምን አማራጭ አለኝ ከመጠበቅ ውጭ? አንዴ ገብቼበታለሁ። ባይዘዌ ሳላስበው ነው ይሄ ነገር እየሄደ ያለው። ዴይ 4 የደረሰው ሳላስበው ነው። እኔ በጣም ረጅም ጊዜ ምናምን እንቆይ ነበር የሚመስለውና ጊዜው በጣም ነው የሚሮጠው። ግን ይሁን እግዚአብሔር ይመስገን 4ኛ ቀን ደርሰናል። ጥሩ ለውጥ እያየን ይመስለኛል። እኔ ጥሩ ለውጥ እያየሁ ይመስለኛል። እሷም ለውጥ እንዳላት ምናምን ተረድቻለሁ። እናንተም ደግሞ አሁን አሪፍ ላይ ነች፣ ጥሩ ለውጥ እያመጣች ነው ምናምን ብላችሁ ነግራኛለች። አሁን በዴይ 4 ቤተክርስቲያን እየወሰድኳት ነው። ቀጣይ ገና 6 ቀናቶች አሉ። እነዛን 6 ቀን እንደውም 7 ቀናት
ምክንያቱም እሷ ፕራንክ ያደረገችኝ አልቆጥረውም እያልኳት እየተጨቃጨቅን ያለ ነው። ግን 6ቱን ቀናት እንዴት ሆነን እንደምንሄድ የት እንደምወስዳት ምናምን እያሰብኩ ነው። እናንተም ግን እዚሁ ሰዳት እንደዚህ ያደርግ ብላችሁ የምትነግሩኝ ሀሳብ ካለ የእናንተን ሀሳብ እንግዲህ ሁሌ በእያንዳንዱ ቪዲዮ የምትሰጡትን ሀሳብ ምናምን እየተከታተልኩ እያየው ስለሆነ አሁንም ሀሳባችሁ ነው ያለው። ኩሪፍቱ ሰዷት የምትሉት ግን ኧረ ተው ኩሪፍቱ። እሺ ለማንኛውም ዩቲዩባችን 10,000 ሰብስክራይብ ከገባ ኩሪፍቱ ወስዳታለሁ። የኔ ዩቲዩብ ለማለት የፈለኩት ያው የኔ ዩቲዩብ 10,000 ሰብስክራይብ ካስገባችሁት የብሌንን ደግሞ 5,000 ሰብስክራይብ ካስገባችሁን ኩሪፍቱ ወስዳታለሁ። ከዛ ውጪ ግን አልወስዳትም። እና ሰብስክራይብ እያደረጋችሁ ለማንኛውም ዩቲዩባችንን አሳድጉልን። ግን ሌሎች ያላችሁኝን ቦታዎችንም እያየኋቸው ነው። ወስዳታለሁ። ማንሄድበት ቦታ የለም። በዚህ 6 ቀን ውስጥ ከእግዚአብሔር ጋር ብዙ ነገሮችን አብረን እናሳልፋለን። እንጠብቃት ብሌን ነው። ቤተክርስቲያን ያለው ሰላም ግን ደስ አይል። በጣም ደስ የሚለው ማርያም። እኔ በቃ ብቸኝነት ሲሰማኝ የሆነ ነገር ስፈልግ ምናምን ማሰብ ስፈልግ ምናምን ብቻዬን ሆኜ እዚህ ቁጭ ብዬ ነው የምቆየውና በጣም ደስ የሚል ቦታ ነው። ለዛ ነው ዛሬ እዚህ ይዤ የመጣሁት እና ውለታ እየበዛብኝ ነው። እንዴት እንደምከፍልህ አላውቅም። ሰብሰብ አድርገሽ አንድ ላይ ትከፍይኛለሽ። እንግዲህ ማንም ሰው ለኔ እዚህ ነው ያለ የተጨነቀልኝ ሰው የለም ነበር። አረ አለ እንጂ በዛው ኮሜንት ላይ ምናምንም እንደዚህ አይነት ላንቺ የሚያስቡ ሰዎች ምናምን አይቻለሁ። አንቺ የተሻጣቂ ነው እነሱን ሳይሆን እዚህ በቅርብ ያሉ ሰዎች ማለት ኦኬ ይሉኛል እኮ እንደዚህ ብታረጊ ጥሩ ነው፣ እንደዚህ ብትሄጂ ጥሩ ነው አይሉኛልና አንዳንዴ እግዚአብሔር ምክንያት አለው ለሁሉም ነገር። ይዞኝ የመጣ ሰው ግን አልነበረም ነበር። አይሻ እንደዛ እንደ ድሮ ደርቀሽ እምቢ ብለሽ ምናምን ቢሆን ይሄንን ነገር ራሱ አታገኝም ነበረ። አንዳንድ ጊዜ ድርቅናም ልክ ሲኖረው ጥሩ ነው እኮ። ልክ አብጆለት ስታበጅለት ጥሩ ነውና ብቻ ደስ ይላል እንደዚህ አይነት ቦታ መምጣት ምናምን። እዚህ ቦታ ከመጣን ደግሞ አይቀር አንድ ታሪክ ልንገርሽ። ታሪክ እሱ ንገር ማለት እንዴት ነው እግዚአብሔር ምን አይነት ዓላማ እንዳለው ሰዎችን ወደ ሰዎች ህይወት ውስጥ ሲያመጣ
በምን አይነት መንገድ እንደሚያመጣ ምናምን የሚገልጽ ታሪክ ነውና አንድ አካባቢ ላይ ከልጇ ጋር የምትኖር በጣም የምታሳዝን እናት ነበረች። በጣም በቃ ልጇ ይታመማል ምናምንና እዛው ከተማ ላይ ደግሞ እነሷ የምትኖረው ገጠራማው አካባቢ ነው። እዛ ከተማ አካባቢ ላይ ደግሞ በጣም ታዋቂ በጣም ብዙ ቦታ እየተመላለሰ ምናምን በጣም ፌመስ በቃ እሱ የነካው ሰው በቃ ይድናል የሚባልለት በጣም ትልቅ ዶክተር አለ እና እሱን ዶክተር ለማግኘት በጣም ብዙ ዋጋ ከፍላለች፣ ብዙ መስዋዕትነት ከፍላለች ልጇን ለማሳከም። ልጇን ብዙ በቃ ድኖላት እንዲጦራት ምናምን። እናት እንግዲህ ያው እናትነት ባህሪውንም ታውቂዋለሽ እና ያ ሁሉ ዋጋ ከፍላ ያ ሁሉ ነገር አድርጋ ምናምን በቃ አላገኘችውም ነበር ምናምንና ያ ሰው ደግሞ በጣም ብዙ ሰዎች በእጁ ታክመው ድነዋል። ያው የሚያድነው ፈጣሪ ነው፣ ግን በሰዎች ላይ ሆኖ ያድናል። ስለዛ ያ ዶክተር በጣም ብዙ ሰዎችን ፈውሷል፣ ብዙ ሰዎችን አድኗል ምናምን ነገርና አንድ ጊዜ እንደዚህ ለሕክምና ወደ ሌላ ሀገር ሰዎችን ለማከም በጣም ረዥም ጉዞ ያደርጋል ዶክተሩ ማለት ነው። እና በጣም ረዥም ጉዞ እየተጓዘ ባለበት ሰዓት የሆነ አካባቢ ላይ መኪና ይበላሽበት እና እዛ ጋር በጣም ብዙ ታካሚዎች አሉት። ግዴታ ደርሶ እነዛን ሰዎች ማከም ይፈልጋል ምናምን ነገር እና ያንን ነገር ለማድረግ በጣም በቃ ቸኩሎ ስራውን በጣም የሚወድ ዶክተር ነው ምናምንና ቸኩሎ እየሄደ እያለ መኪናው ይበላሽበታል። ቆሞ መኪናውን እየሰራ ለማስተካከል እየሞከረ ሳያስበው ይመሻል ማለት ነው እና እንደዛ ይመሽበትና በቃ ግዴታ ማደሩ አልቀረም። መኪናውንም ማስተካከል አልቻለም። ከሌላ ቦታ መጥተው የሚሰሩለት ሰዎች እስኪሰሩለት ድረስ የዛ ጋር ኩቱች ካለ የሆነ ነገር ወይ አውሬ ሊተናኮለው ይችላል ወይ ሰዎች ሊተናኮሉት ይችላሉ ምናምን ነገር፣ ምክንያቱም ቦታው ገጠራማ አካባቢ ስለነበረ ማለት ነው። እና እዛ ቦታ ላይ ማደሪያ ይፈልጋል። ያንን ማደሪያ እየፈለገ በነበረበት ሰዓት ወደ ሆነ ደሳሳ ጎጆ ግን በቃ የሆነች ትንሽዬ ብርሃን ያይና እዛ ቦታ ላይ ሊጠይቃቸው እንዲያሳድሩት ሊጠይቃቸው ይሄዳል ማለት ነው። እና እዛ ቦታ ላይ ሊጠይቃቸው ሄዶ እነዛን ሰዎች አንጓጉቶ እንዲያሳድሩት ይጠይቃቸዋል። በጣም ደሃ ናቸው፣ ምንም የላቸውም። አንድ እናትና ልጅ ናቸው። እና እኚህ እናትና ልጅየው ደግሞ ቅድም የነገርኩሽ ልጃት ታሞባት ረዥም ጊዜ በቃ ልጇን ለማሳከም ጥራ ሞክራ ያልተሳካላት እናት፣ ሁል ጊዜ ፈጣሪዋን በጸሎት ምናምን የምትጠይቅ የምትለምን፣ ልጄን ፈውስልኝ እያለች የምትለምን እናት ቤት ነው። እና ሲገባ ግን ዶክተሩ ያየው ምንድነው በቃ ሳቅ፣ ጨዋታ፣ ደስታ፣ ይሄ በማጣታቸው ምንም ያልሆኑ ሰዎችን በፈጣሪ ተስፋ ያላቸው ልጇ ሲድንላት ምን እንደሚያደርግላት የምታክ ተስፋ ያላት እናት እና ድኖ እናቱን አሁን የከፈለችለት ዋጋ የከፈለችለት ያለች እናቱ ለማዳን ለመጦር የሚለፋ ወይም ደግሞ የሚያስብ የሚጨነቅ ልጅ፣ ሁለቱም በቃ እናትም ልጅ ላይም ተስፋ ነበረ የሚታየውና እዛ ቤት ይገባል። እንዲያሳድሩት ይጠይቃቸዋል። እዛ እነሱም ደግሞ በእግዚአብሔር ተስፋ ያለው ሰው፣ እግዚአብሔርን የሚወድ እግዚአብሔርን የሚፈራ ሰው እንደዚህ ያን ነገሮችን እምቢ አይልሽም፣ አይጠራጠርም። በቃ እግዚአብሔር ላይ ሙሉ እምነት ያለው ሰው ስለሆነ አልተጠራጠሩም። እሺ ብለው ይፈቅዱለታል እንዲያደር ማለት ነው። ከዛ በኋላ ድንገት እዛ የሚበላ አቅምሰውት ምናምን ሰውየው እንዲያርፍ ካደረጉ በኋላ ድንገት ሌሊት ላይ ልጇ ይታመማል። ከዛ ይህንን ድምፅ ይሰማና ዶክተሩ ምንድነው? ምን ሆና ነው? ምን ሆኖ ነው ልጅሽ ምናምን ብሎ ሲጠይቃት ልጄ እንደዚህ ረዥም ጊዜ ይታመመብኛል እና ልጄን ለማዳን ያላረኩት ያልሞከርኩት ነገር የለም እና እንደዚህ ከተማ ላይ አንድ ዶክተር አለ፣ እንደዚህ አይነት ዶክተር የሚባል እሱን ራሱ ለማግኘት እንደዚህ ብዙ ቦታ ሞክሬያለሁ፣ ግን አንድ ቀን እግዚአብሔር ጸሎቴን ሰምቶ ልጄን እንደማሳክም እንደሚደንልኝ ምናምን ተስፋ አደርጋለሁ ምናምን እና አሁንም እንደዚህ አልፎ አልፎ ልጄ ድንገት ነው የሚያመውና ያ ህመሙ ተነስቶበት ነው ምናምን ትለውና ለዶክተሩ ታስረዳዋለች። እሺ እኔ በስራዬ ሕክምና ላይ ነው፣ እንደው ያቅም የምችል ከሆነ ልየው ምናምን ይላታል ማለት ነው። እሺ ብላ ትፈቅድለታለች። ከዛ በኋላ ዶክተሩን ልጁን ያየዋል። ከቆመው መኪና ውስጥ የሕክምና አንዳንድ መሳሪያዎችን ይዞ ይመጣና ልጁን አይቶ የሚያስፈልገውን ሕክምና አድርጎለት መርምሮለት ልጁ እንዲድን ያደረገላት ማለት ነው። ከዛ በኋላ ዶክተሩ በመገረም በቃ የእናትየው ተስፋ እግዚአብሔር ዛሬ ጸሎቴን ሰማኸኝ ብላ ተንበርክካ ስትጸልይ ስታለቅስ ምናምን አይቶ በጣም በመገረም እውነትም እግዚአብሔር ላይ ያለሽ ተስፋ ትልቅ ነው፣ ዛሬ ልጅሽን እንዲድን ያደረገው ያለ ምክንያት አይደለም፣ እኔ እናንተ ልትመጡበት ልታገኙ የምትፈልጉት ዶክተር እኔ ነኝ
ይላታል ማለት ነው። ያ ዶክተር እኔ ነኝና በአጋጣሚ ለሕክምና ወደዚህኛው ከተማ እየሄድኩ መኪና ተበላሽቶብኝ ነው እናንተ ጋር ላደር የመጣሁት። ስለዚህ መኪናዬም የተበላሸው ያለ ምክንያት አይደለም፣ እናንተ ቤትም ለማደሪያ ለመጠየቅ የመጣሁትም ያለ ምክንያት አይደለም፣ የጸሎትሽ መልስ ነው እና በእግዚአብሔር ላይ ያለሽ ተስፋ እኔንም አስተምሮኛል፣ እኔንም በጣም ተስፈኛ ሰው እንደሆነ አድርጎኛል። በጣም እግዚአብሔር ይወድሻልና በደንብ እግዚአብሔርን አመስግኝ ይላታል ማለት ነው። ከዛ በመገረም ባለማመን እንባዋን ያለማቋረጥ እያፈሰሰች እግዚአብሔርን ስታመሰግን አደረች ያቺ እናት። ልጇም ዳንላት ማለት ነው። እና ምን ልልሽ ፈልጌ ይህንን ታሪክ የነገርኩሽ እግዚአብሔር ያለ ምክንያት ሰዎችን ወደ ህይወትሽ አያመጣም። እግዚአብሔር ያለ ምክንያት ፈተናዎችን ህይወትሽ ላይ አያበዛም። ገብቶሻል አይደለ? ስለዚህ ምንም ነገር ፈተናም ቢበዛ የሚሆን ችግሮች ቢመጡ ቢደርሱብሽ የሆነ ሰዓት እግዚአብሔር ተስፋ ታረጊበት ከሆነ የሆነ ሰዓት ለአንቺ የሚጠቅምሽን፣ ለአንቺ የሚገባሽን፣ ለአንቺ የሚሆንሽን ነገር ያደርግልሻል ማለት ነው። ስለዚህ አንዳንድ ጊዜ ህይወታችን ላይ የሚመጡ እንግዳ ነገሮችን ቢሆኑ ከእግዚአብሔር ሊሆኑ ስለሚችሉ እግዚአብሔርን አመስግነሽና በጸሎት ጠይቀሽ ያን ነገር ማድረግ ትችያለሽ ማለት ነው። እና ተስፋ እንዳትቆርጪ። አሁን ይህንን ታሪክ ምነግርሽ በቃ እግዚአብሔር ላይ ያለሽን ተስፋ እንዳትቆርጪ፣ እግዚአብሔር ላይ ያለሽን እምነት እንዳታጪ። ሰዎች ናቸው። የሰው ልጅ የሰው ልጅ ነው። ሁላችንም የሰው ልጆች ደካሞች ነን። ደካማ ያልሆነው አንድ እግዚአብሔር፣ አንድ ፈጣሪ ብቻ ነው። ተረድተሽኛል አይደል? ስለዚህ ብሌኗ ዛሬ በዚህ ይዤሽ ስመጣ እግዚአብሔር ላይ ያለሽ ተስፋ እንዲጠነክር፣ እግዚአብሔር ላይ ያለሽ እምነት እንዲጠነክር ነው። እሺ እንድታለቅሽ አይደለም። በእርግጥ እግዚአብሔር ቤት የሚለቀስ ለቅሶ ጸሎት ነው። ታለቅሽም ችግር የለውም። እውነቴን ጸሎት ብዙ አይነት ነው። መዝሙር ጸሎት ነው፣ ለቅሶም ጸሎት ነው። እሱ ፊት ሲሆንና እንዲወጣልሽ አልቅሽ፣ ችግር የለውም። ግን የምር ፈጣሪ ላይ እምነት ይኖርሽ። ሁላችንም እሺ ቤተሰብ፣ እናንተም እንደዚህ ተስፋ መቁረጥ ውስጥ ያላችሁ ሰዎች ካላችሁ፣ እኔ አሁን አንዳንድ የምታወሩኝ ሰዎች አላችሁ፣ ውጭ ሀገር ያላችሁ፣ ስደት ላይ ያላችሁ ቤተሰቦቻችን፣ ተስፋ ቆርጣችሁ ራሳችሁን ለማጥፋት ምናምን የምትሞክሩ ቤተሰቦች አላችሁና እግዚአብሔር ላይ ወይ ፈጣሪያችሁ ላይ በእያንዳንዳችሁ ሁላችንም በየእምነታችን ፈጣሪያችን ላይ ተስፋ የምናደርግ ከሆነ እምነታችን ጠንካራ ከሆነ የማናልፈው የማናሸንፈው ነገር የለም። እና እንደዚህ በስደት ላይ ሆናችሁ ተስፋ የቆረጣችሁ እህቶቼ ወንድሞቼ ካላችሁ ፈጣሪያችሁ ላይ ተስፋ አድርጉ። እምነታችሁ ጠንካራ ይሁን። ሁልጊዜ በጸሎት ጠይቁት ፈጣሪያችሁን። ስለዚህ የማያልፍ ነገር የለም። ወደ ሀገራችሁም ትመለሳላችሁ፣ ከቤተሰቦቻችሁ ጋር ትገናኛላችሁ፣ የምትወዱትን ሁሉንም ነገር ሀገራችሁ ላይ ታገኛላችሁና ፈጣሪያችሁ ላይ ያላችሁን እምነት ትልቅ አድርጉ። ተስፋ እንዳትቆርጡ በማንኛውም ሁኔታ። እኛ ያለንበት ነገር ተመስገን የሚያስብል ነገር ነው። ከዚህ የባሰ ብዙ ነገር ውስጥ ያሉ እህት ወንድሞች አሉን። ስለዚህ እነዛ እህት ወንድሞቻችን እንዲጠነክሩ እንዲበረቱ እኛ ማድረግ ሲገባን እኛም እንደገና በትንንሽ ነገሮች እየደከምንና ተስፋ እየቆረጥን ማለፍ የለብንም። ምክር አበዛውባችሁ ዛሬ። ያው መንፈሳዊ ቦታ ስላለን ነው እንደዚህ አይነት ነገር እያልኳችሁ ያለሁት። ብሌንም እዚህ መተሽ ይህንን ነገር እንትን በማለትሽ ደስ እንዳለሽ ተስፋ አደርጋለሁ። ከነኛ አዎ። ስለዚህ ብቻ እግዚአብሔር ይመስገን 4ኛ ቀናችንን መንፈሳዊ ቦታ አሳልፈናል። ከዚህ በኋላም ሌሎችም ጊዜያቶች ይኖሩናል። ቤተሰቦቻችን አብራችሁን ስለምትሆኑ ስለምትከታተሉን፣ ሀሳብ አስተያየታችሁን ስለምትሰጡን፣ ሰብስክራይብ ላይክ ስለምታደርጉልን ከልብ እናመሰግናለን። ግን አሁንም አንድ ነገር ማለት የምፈልገው ይህንን ቪዲዮ ሰብስክራይብ ሳታደርጉ እያያችሁ ያላችሁ ቤተሰቦቻችን እባካችሁ ሰብስክራይብ አድርጉን። በጣም ነው የምንወዳችሁ እና በጣም ነው የምወዳችሁ። ትመቹኛላችሁ። ወይኔ ደግሞ ረስቸው እንቻሽ ኮመንት ላይ ማተብ ምናምን ብለው ሲያወሩ ሰምቼ ከገዛውልሽ ቆየሁ እና አንተ ደግሞ ማለት ነው ጠፍቶብኝ ነበረ። ማርያም ማተብ ገዝቼላታለሁ ማለት ነው። በጣም ነው የምታምረው። እንዳይወልቅ ሰሚነሽ ኪዳነ ምሕረት ነው የሚለው። ሰሚነሽ ኪዳነ ምሕረት በነገር ላይ ማለት ነው አንድ እናቴ ልበላት ሰሚነሽ ሄጄ ተስዬልሽ ነበረ በጣም አሳስበሽኝ ነበር አለች። በእውነት ኮመንት ላይ ነው በውስጥ ደስ ይላል። በጣም እኮ ነው የሚወዱሽ አንቺ። ሰው ይህን ያህል የሰው ፍቅር ካለሽ እኔንም እንደሰው ወደዱኝ። ለማንኛውም ቤተሰብ ጥሩ ቆይታ ነበረን፣ አሪፍ ጊዜ ያሳለፈን። በነገር ላይ እኔ ምንም አድርጌ አይደለም እግዚአብሔር ነው
ብዬሻለሁ። ፍቅር የሚሰጠው ፈጣሪ ነው እና ዛሬ ቪዲዮ ላይ ያው ምክር እንዳበዛውባችሁ ይገባኛል። ብሌንንም አላስወራዋትም። እሷ ስሜት የሆና ወደ ማልቀስ ሄደች። ቀጣይ ቪዲዮ ላይ በደንብ እየሳቀች ድጋሚ ትመጣለች እና ጥሩ ነው። እንደዚህ ቦታ ላይ መታ ይሄንን ነገር ማድረጓ በጣም አሪፍ ነው። ለማንኛውም እንትን ነው የክረምት ወቅት ስለሆነ ሰዓት እየጠበቀ ዝናብ ይዘንባል ምናምን ብዙ ነገር አለና አሁን ዝናብ ከመዝናቡ በፊት ብንሄድም ይመስልሽ? እንዲህ ያውን ያለይተም እዚህ ትቆያለሽ? አሁን እኔ ልሂድ ካልኩ አንተ ምናምን ፈጣሪ ቤት ረግጠህ ልትለኝ። ኧረ ግን እቺ ልጅ እግዚአብሔር የትም ቦታ እኔን ማስጠቆር ነው የምትወደው። አይ እኔ አንተ ለማስጠቆር ያለው ሰላም ደስ ይላል። የምር በጣም እየተንጓጓ ነው ዝናብሽ እና አመሰግናለሁ። ጸሎታችንን ይቀበለን። አሜን አሜን። እናመሰግናለን። እናንተም በየቤታችሁ ጸልዩሽ፣ ለእኛም ለእናንተ ትንሽ እሺ። ስልክ ቆይ ግን ደስ ይል ነበር። እኔ ብትቆይ ደስ ይለኛል እኮ ግን ሌላ ጊዜ እንመጣና እንቆያለን። እሺ ሰላም ለኪ